ሰላም ጤና ይስጥልን። በሀገር ውስጥም በውጭም ያላችሁ ወገኖች እንደምን አላችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ቃል በገባሁት መሰረት የተለያዩ ቪዲዮዎችን እየሰራሁ ወደ እናንተ እመጣለሁ ባልኩት መሰረት ዛሬም እግዚአብሔር አምላክ በሞገተኝ ሐሳብ ላይ እግዚአብሔር አምላክ በተናገረኝ ሐሳብ ላይ ወደ እናንተ መጥቻለሁ። ይሄውም ስለ ቸልተኝነት ነው። ቸልተኝነት ወይም ደግሞ በእንግሊዝኛው ኢግኖራንስ የሚባለው ማለት ነው። ኢግኖራንስ ምንድነው? ሰዎች ስለምንድነው ቸል የሚሉት የሚል ጥያቄ አለኝ ብዙ ጊዜ እና ሰዎች ለምን ቸል ይላሉ? ቸልተኝነት ኮዙ ምንድነው? ለምንድነው ቸል የምንለው? ቸልተኛቱ ቸልተኝነት ዋጋ ያስከፍላል። በመጽሐፍ ቅዱሳችን የምናውቀው ሶምሶን እግዚአብሔር ሕዝቡን ከፍልስጤም እጅ እንዲታደግለት የሰጠውን ጸጋ ቸል በማለቱ ምክንያት ዋጋ ከፍሏል። የቸልተኝነት ምክንያቱስ ምንድነው እና ቸልተኝነት በምንድነው ማስወገድ የምንችለው በሚሉት በእነኚህ በሶስት ሐሳቦች ላይ ለመነጋገር እንግዲህ ዛሬ ወደ እናንተ መጥቻለሁ። ሰው ለምን ቸልተኛ ይሆናል? ነገ አደርገዋለሁ፣ ከነገ ወዲያ አደርገዋለሁ፣ ሌላ ቀን ሰራዋለሁ ለምንድን ነው የሚለው? ዛሬ መስራት ሲችል፣ ዛሬ ማድረግ ሲችል፣ ዛሬ መፈጸም ሲችል፣ ዛሬ መከወን ሲችል ለምንድን ነው ሰው ነገ የሚለው? አንድ እናት ነበሩና ልጄ ይላሉ መብል ነገ ነው እንጂ የሥራ ነገ የለውም ይላሉ። ሰው ትጋታቸውን ያሳየኛል፣ ቸልተኛ ለመሆናቸውን ያሳየኛል። በህይወትና በእድሜ ዘመናችን ቸልተኛ ሆነን ያጣነው ነገር ይኖር ይሆን? በቸልተኝነት ምክንያት የተበላሸብን ነገር ይኖር ይሆን? አላውቅም። አንዱ ወዳጄ እንደዚህ ብሎ አጫወተኝ። አንዲት እህት ሚስማር ነው ይወጋታል። ሚስማር የሆነ ነገር ቆርቆሮ ብቻ ትንሽ ነገር ነው ይወጋትና በቃ ባልኩል ጠራረገችው እዛ ጋር ተወችዋለች እና ያ እያበጠ መሄድ ጀመረ። ከቀን ወደ ቀን እያበጠ መሄድ ጀመረ። ቸል አለችው፣ ምንም ብዙ ዋጋ አልሰጠችውም እና በቀኑ መጨረሻ ላይ በጣም ነገሩ እየገፋ ሲመጣ ነገሩ በጣም እየገፋ ሲሄድ ወደ ሕክምና ሄደች እና ችግሩ ከፍተኛ እንደሆነ ነገሯት። በወቅቱ ያልታረመ በወቅቱ ያልተቀረፈ ችግር አድሮና ውሎ መከራ መምጣቱ አይቀሬ ነው። ስለዚህ በእድሜና በህይወት ዘመናችን ቸል አንበል። ሰዎች ቸልተኛን የሚያደርጋቸው ነገር ምን ይሆን ብለን ስንል ምናልባት የነገሩ ጥልቀት ነገሩን በጥልቀት ያለ መርዳት ችግር ይሆን ብዬ አስባለሁ። በጥልቀት ነገሮችን ሳናውቅ ስንቀር፣ በጥልቀት ነገሮችን ሳንረዳ ስንቀር ቸልተኞች ልንሆን እንችላለን። ሰው እድሜና በህይወት ዘመኑ ቸልተኛ የሚሆንባቸው ምክንያቶች እነሱ ናቸው። የእውቀት ማነስ ነው። ስለዚህ ለህይወት ቸል አትበል፣ ለኑሮ ቸል አትበል፣ ለቤት ቸል አትበል፣ ለትዳር ቸል አትበል፣ ለትዳር አጋር ቸል አትበሉ። ላላገባችሁ ልጆች ለምታጩት ሰው ቸል አትበሉ፣ ወይም ላጫችሁት ሰው ቸል አትበሉ። ወይ ልታጩ ላሰባችሁት ሰው በቸልታ አትመልከቱት። ጉዳዩን ባንክሮ ተመልከቱት። ለምን? ነገና ከነገ ወዲያ እጥፍ ዋጋ ሊያስከፍላችሁ ስለሚችል ማለት ነው። ቸልተኝነት ብዙ ዋጋ ያስከፍላል፣ ብዙ ዋጋ ያስከፍላል። አንዲት ወዳጅ እህቴ እንደሱ አለችኝ። ታማ ልጠይቃት ሄጄ አንድ ነጠላ ጫማ አላት። ይሄ ነጠላ ጫማ አንድ ቀን ይጥለኛል ላለው አለች። አንድ ቀን የነጠላ ጫማ አይቀርም በቃ ይጥለኛል እላለሁ አለች። አንድ ቀን ይጥለኛል። ለምን? ጫማው አልቋል፣ ነጠላ ጫማው አልቋል እና ውሃ ባገኘ ቁጥር ፈሳሽ ነገር ባገኘ ቁጥር የማዳለጥ አቅሙ ከፍተኛ ነው። አንድ ቀን ይጥለኛል፣ አንድ ቀን ይጥለኛል፣ አንድ ቀን ይጥለኛል ስል ቆይታ በቀኑ መጨረሻ ግን የምር አንድ ቀን ጣላት፣ ወደቀች። ሰው ቸልተኝነት ዋጋ ያስከፍላል። መውደቁ አይደለም የሚገርመው፣ ለሕክምና ከሄደች በኋላ ለሕክምና የጠየቀችው ብር ከ200 ሺህ ብር በላይ ነው። አያችሁ፣ በትንሽ ወጪ ልትገላገለው ስትችል ቸል በማለቷ ምክንያት ብዙ ነገሯ ተዛባ። ምናልባት እጇ የተሰበረው እጇ ቢድን ተመልሶ እንደ ድሮ ይሆን አላውቅም። ግን በቸልተኝነት ብዙ ነገር አተናል። ዛሬ ግን የሰራዊቱ አምላክ ቅዱስ እግዚአብሔር ቸልተኞች ሳንሆን በእውነት በእውቀት ላይ ተመስርተን የተለያዩ ስራዎችን መስራት የምንችልበትን ጸጋ ለእያንዳንዳችን ይጨምር ያብዛልን። ቸልተኝነት የእውቀት ማነስ ችግር ነው። ሰዎች እውቀት ሲያንሳቸው በቸልተኝነት ይጠቃሉ። የሰው ተቀዳሚና አይነተኛ ጠላቱ እኔ ሰይጣን አይመስለኝም፣ ዲመንሶች አይመስሉኝም፣ አለቃትና ስልጣናቶችም አይመስሉኝም። እነሱማ መጽሐፍ እንደሚነግረን የተሸነፉ ናቸው፣ ወይም ከስፍራቸው የለቀቁ ናቸው። እግዚአብሔር ከስፍራቸው አስለቅቆ የወረወራቸው ናቸው።
እግዚአብሔርና ሰይጣን ተዋጉ ሲባል ሰማለሁ ብዙ ጊዜና እግዚአብሔርና ሰይጣን ሊዋጉም አይችሉም። ምንም ለድርድርም አይቀርቡም። እሱ የተሸነፈ ነው፣ ጥርስ የሌለው ነው፣ አሸንፎም አያውቅም። በእኛ ውስጥ ደግሞ የእግዚአብሔር ምስል አለ፣ የእግዚአብሔር ምሳሌ አለ። ስለዚህ እኛን ሊያሸንፈን አይችልም። ታዲያ የመሸነፋችን ሚስጥር ምንድን ነው ብለን ስናስብ አንድና አንድ ነው፣ ቸልተኝነታችን። ሰዎች ቸልተኛ ሲሆኑ ሰይጣን ዲያብሎስ ያችን ሉፖል ያችን መስመር ይጠቀማታል። ለሱ በጣም ጥሩ የሆነ ግራውንድ ነው የሚሆንለት። በቸልተኝነት አልፎ ሰይጣን መስራት ይችላል። ስለዚህ በህይወትና በዕድሜ ዘመናችን ቸል አንበል። የእውቀት ማነስ ችግር ነው ብለናል። ስለዚህ እውቀት ማነስ እኩል ነው ከቸልተኝነት። ሰዎች እውቀት ሲያንሳቸው ምን ሆነዋል ማለት ነው? ቸልተኞች ሆነዋል ማለት ነው። በሌላ ቋንቋ መጽሐፋችን እንደሚነግረን ዳንኤል በጥበብ በጣም የተካነ ልጅ እንደነበር ይናገራል። በዛ ዘመን ከነበሩ ጠቢባኖች በሙሉ ልዩ የሆነ ጥበብን ያገኘ ልጅ ነው። ለምን ከተባለ የብሉይ ኪዳን መጽሐፍንም ልዩ ልዩ መጽሐፍትን በሚገባ አንብቦ የጨረሰ ልጅ ነው። ስለዚህ ዳንኤል ሙሴን ብናይ የግብፅን እውቀት ሳይቀር እናቱ በግል አስተምሯለች፣ በደንብ አስተምሯለች። ስለዚህ ሰዎች በእድሜና በህይወት ዘመናቸው ቸልተኛ ሲሆኑ ትልልቅ ዋጋ ይከፍላሉ። እውቀት ሲያንሳቸው ቸልተኛ ይሆናሉ። ቸልተኝነታቸው ደግሞ ትልቅ ዋጋን ያስከፍላቸዋል። በእድሜና በህይወት ዘመናችን ቸል አንበል። ዳንኤልን አንስቻለሁ፣ ሙሴን አንስቻለሁ። እኛ የምንወደው ሐዋርያው ጳውሎስ 13 መጽሐፍ የጻፈልን ሰው ገማልያ ገጽ ቁጭ ብሎ የተማረ ነው። በእውቀት የሰከነ ነው። ስለዚህ የእውቀት ማነስ ችግር ነው በህይወትና በእድሜ ዘመናችን እያላጋን ያለው፣ ከዚህ የሚያጣድፈን ያለው። ዛሬ ኢግኖራንስን ወይም ቸልተኝነትን ከህይወታችሁ መምታት ማስወገድ ትፈልጋላችሁ? አዎ ካላችሁ ይመልሳችሁ እኔም ተስማምቼ ከእናንተ ጋር ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም በእውቀት ማደግ ይሆንልን። እውቀት በጨመርን ቁጥር ቸልተኝነታችን እየተመታ ይሄዳል። እውቀትን ባዳበርን ቁጥር ቸልተኝነት ከህይወታችን እየመነመነ ይመጣል። እውቀት ሲጨምር ቸልተኝነት ይመታል። በጣም እገረማለሁ። ብዙ ዓመት ውጭ ሀገር ቆይቼ ስመለስ አገር ውስጥ ማቀው ሰው ጸሎት ሲጸልይ የቄስ ልጅ ሳኦልን ምን ነካው ብሎ ሲጸልይ አስታውሳለሁ። እና ከ10 ዓመት በኋላም ያንኑ ጸሎት ነው የሚጸልየው። ችግሩ ምንድን ነው ብዬ ሳስብ ለካ እውነትም አሁንም የእውቀት ማነስ ችግር፣ የእውቀት ማነስ ችግር። ራሱን በእግዚአብሔር አብዴት አያደርግም። በእግዚአብሔር ቃል እውነት ራሱን ሁልጊዜም አይፈትንም። ራሱን ሁልጊዜ አያይም። ስለዚህ እነዚህ አይነት ችግሮች በህይወታችን በሚፈጠሩበት ጊዜ እንዲህ አይነት ችግሮች በህይወታችን በሚፈጠሩበት ጊዜ ለቸልተኝነት ይዳርጉናል። እግዚአብሔር ቃል ሲናገር በሆሴዕ ምዕራፍ 4 ቁጥር 6 ላይ ህዝቤ እውቀትን ከማጣት የተነሳ ምን ሆነ ይላል? ጠፍቷል ይላል። ህዝቤ እውቀት ከማጣት የተነሳ ነው የጠፋው። የጠፋው ወንድሜ ከእውቀት ማነስ የተነሳ ነው። መገለጫው ግን ቸልተኝነት ነው። የጠፋው በየዕለቱ መጽሐፍትን ስለማትመረምር ነው። መገለጫው ግን ቸልተኝነት ነው። የጠፋው በስርዓትና በአግባብ አለመሄድህ ቸልተኝነት ነው። ቸልተኝነት ደግሞ የእውቀት ማነስ ችግር ነው። አየህ፣ ብዙ ሰዎች ትዳርን ይጀምራሉ። ለባሎቻቸው ለሚስቶቻቸው ምን ማድረግ እንዳለባቸው ግን አያውቁ፣ እውቀቱ የላቸውም። ስለዚህ ተጠቂዎች ይሆናሉ። በህይወት ዘመን መጠቃት አትፈልግም። በቸልተኝነት ዳግም መመታት አትፈልግም። በቃ እውቀትን ጨምራ፣ እውቀትን መጨመር ይሆንልህ። እውቀትን በጨመርን ቁጥር፣ እውቀት የኛ በሆነ ቁጥር፣ በእውቀት በሄድን ቁጥር፣ እውቀትን ገንዘባችን ባደረግን ቁጥር ተጠቃሚዎች እንሆናለን። በዚሁ አጋጣሚ ቸልተኝነት ይተላለፋል። ቸልተኝነት እንደ ተላላፊ በሽታ ነው። ከአባት ወደ ልጅ፣ ከልጅ ወደ ልጅ፣ ከልጅ ወደ ልጅ የሚሄድ አቅም አለው። አንተ ቸልተኛ ከሆንክ ልጆች ቸልተኛ ይሆናሉ። አንተ ብርቱ ከሆንክ ልጆች ብርቱዎች ይሆናሉ። አንተ የምታነብ ከሆነ ልጆች ያነባሉ። በጣም ልጄ ትንሽ ልጅ ሆና የመጀመሪያ ልጄ ዳንዲቦሮ የሚባል ትምህርት ቤት ነበር የምትማረውና ልጄ ጎበዝ እንድትሆን ፈልጋለሁ፣ እንድትማር ፈልጋለሁ፣ እንድታጠና ፈልጋለሁ፣ ምንድነው ማድረግ ያለብኝ ብዬ ዳይሬክተሩን ጠየቅኩት። እና የሚቀጥለው ሳምንት ና አለኝ። ቢዚ ነኝ አለኝ። የሚቀጥለው ሳምንት ሄድኩኝ። በጣም በሚገርማቸው ሁኔታ ኮሪደር ላይ እየሄደ ነው ያወራኝ። ምን ነበር የጠየቀኝ አለኝ።
እባክህ ልጄ ጎበዝ እንድትሆን እፈልጋለሁ በትምህርቷ ብዬ አልኩት። በቃ አንተ አንብብ፣ አንተ አጥናለህ፣ አንተ ስታነብ ካየች እሷም ታነባለች አለ። የህይወቴ ዘመን ሁሉ መመሪያ ሆነ። መጽሐፍ ቅዱሳችን ሲናገር በምሳሌ ምዕራፍ 4 ቁጥር 7 ላይ ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብቱ ሁሉ ማስተዋልን አትርፍ ብሎ ይናገራል። ጥበብ አይነተኛ ነገር ስለሆነች እሷን ፈልጋት፣ በጥበብ ትጋ፣ እሷ ታከብርሃለች ነው የሚለው። ጥበብ አይነተኛ ነገር ናትና ጥበብን ማድረጋት አግኛት። ያለን ሁሉ ነገር ሻሽጠህ ያለን ነገር በሙሉ ሸጠህ ጥበብን ግዛት፣ እውቀትን ግዛ ብሎ ይናገራል። ሰው በህይወት ዘመናችን ቸልተኝነትን ለመምታት ምንፈልግ ከሆነ እነዚህ 3 ነገሮች እናድርግ። ለምን ቸልተኞች ሆንን ብለን ስናስብ እውቀት ስለሌለን። ለምን እውቀት የለንም ካልን ደግሞ ዲሊጀንትሊ በስርዓትና በአግባብ ነገሮችን ለማድረግ ፍላጎት ስለሌለን። እሱ ስለምን የለንም ካልን የማንበብ ባህሉም የለንም። በተለይ ከመጽሐፍ ጋር ጣብቆ የመዋል ሀሳቡም ባህሉም የለንም። ቀጣይ የህይወት እድሜና ዘመናችንን የሰራዊቱ አምላክ ቢፈቅድ ብንኖር እሱ ካልመጣ በእውነት ራሳችንን በእውቀት የምናሳድግበት ዓመት ይሆናል።